አሁን ይበቃችኋል እንዴ በቃ እንዴ ይበቃችኋል ተው ልጄ እንደዛ አይደለም ወደ እልባት ላይ ነይልኝ ወደ እልባት ላይ በቃ ወደ መጨረሻው ላይ ነይልኝ እንዴ እኔ ማለኝ ያለ እናንተ ማለኝ እኔ ከእግዚአብሔር ጋር እናንተ ናችሁ እናንተን ነው ማየው ደካማ ጎኔ ሁሌም ማውቆይ መጡብኛል እነሱ አይደለም ግን ጋሽዬ እኔ አሁን እርሶ እዚህ ቆመው ብዙ ነገር ብለውኛል ያው ከዚህ በፊትም ብዙ ነገር ተነጋግረናል ግን ጋሽዬ ማለት አሁን እርሶ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሽ ምክንያቱም እኔ ጋሽ ደክሞኛል ማለት እንደዚህ በጣም በቃ ግልጽን እናወራና ጋሽ ከዚህ በፊት በጣም ብዙ ደክመዋል እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችን እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ እና አሁንም ጋሽ ከመድከም ውጪ ለርሱ ምንም አይነት መፍትሄ ይመጣል እኔ እንጃ እግዚአብሔር ማለት እኔ እንጃ ጋሽ ከኔ ጋር እንዳትናገራከር በቃ አታውራኝ ይያል አታውራኝ ነገሩን ያስተካክላል በቃ አንተም ና ደውዬ አውርቼዋለሁ አንተም ና እሷ እንዴ አትለኝ እሷ እስኪ አንተ ናና እንቢ ብላኛለች ብለህ አውራኝ እስኪ ና ይያል ካንቺን ጋር ሳልገናኝ በጣም እንደተጎዳሽ ይገባኛል እሱ የሚመለስበት ዘዴ ወይ ቶሎ ይመለስልኛል ወይ ይመለስልኝም እሱ ለኔ ተይው ያንቺ በቃ ልጁ ማያት ብቻ ፍቃጅልኝ እንጂ እሱ የሚመለስበት ዘዴ አለው እኔ እሱ ያቀተኝ በቃ ያቀተኝ አሁን በሃርድ መጣበታለሁ በሃርድ ነው መጣው እኔ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ አለንኛ እግዚአብሔር የተመሰገነ ይሁን ዛሬ እስከ ዛሬ ድረስ ባላደረግነው በከባድ ነገር መተናል ዛሬ ከትልቅ ሰው ጋር የመጣሁት ምናልባትም እስከ ዛሬ ድረስ ለምን ትልቅ ሰው አስገብታችሁ በዚህ ጉዳይ ላይ መፍትሄ ወይም እልባት የሚሰጠው ሰው እንዴት አልፈልጋችሁም ብላችሁ ልትሉ ትችላላችሁ ግን ጋሽዬ የሚገርመው ነገር እስከ ዛሬ ድረስ ለሁላችንም ሳይናገር እኛ አብርሃም የት ነው ያለው የትስ ገብቶ ነው እያልን በምንጨነቅበት ሰዓት ብዙ ነገሮችን ከካሜራ ጀርባ ሆኖ ብዙ ነገሮችን እያስተካከለና እያመቻቸ እንደነበረ በስልክ ደውሎ ነግሮኛል ሳወራው እና ጋሽዬ ብዙ ነገሮችን እንደሚያስተካክልልና ብዙ ነገሮች ዛሬ ይሄ ቪዲዮ ብዙ ነገሮችን እንደሚያመቻችና ብዙ ነገሮችን እንደሚያስተካክል እርግጠኛ ነኝ ምክንያቱም ሩታም ጋሽዬ ብዙ ነገሮች ሲመክራት ሲናገራት እሺ የምትል ልጅ ናት ብዙ ነገሮችን የምትሰማ ልጅ ናትና እስከዛሬ ድረስ ደግሞ ይሄን ነገር ባለማድረጋችን በጣም ተሰምቶኛል ምክንያቱም ዛሬ በጣም ትልቅ በቃ አላ